ከሀገር ውጭ ላላችሁ ዲያስፖራ ኢንቨስተሮች እንዲሁም ኢትዮጵያ ውስጥ ያላችሁ ኢንቨስተሮች የቤት ፈላጊዎች እንግዲህ ሪፖርቴጅ ታወር አዲስ እድል ይዞላችሁ መጥቷል። ኢንተርናሽናል የሆነ ብራንድ ነው። ከተባበሩት አረብ ኤሚሬት ተነስቶ በ26 ሀገሮች ላይ ከ160 በላይ የሚሆኑ ፕሮጀክቶችን ሙሉ ለሙሉ አስረክቦ ከ48000 በላይ ቤቶችን ገንብቶ ሰጥቷል ማለት ነው። ለግለሰቦች ወደ ኢትዮጵያ የመጀመሪያ ሳይቱን ነው እንግዲህ ላውንች ያደረገው። ኢትዮጵያ ሪል ስቴት ላይ ብዙ ችግር የሆነው እንግዲህ በጊዜ ማስረከብና ያከፋፈል ሁኔታ ነው። ይህን ሁሉ ችግር ይቀርፋል ብለን ያሰብነው ነው። ወደ አከፋፈላችን ስንመጣ ሁለት አይነት ያከፋፈል ስርዓት አለን። የመጀመሪያው ለኢንቨስተሮች የሚሆን ነው። 100% ሲከፍሉ 40%ቱ ኦፍ ይደረግላቸዋል። ሁለተኛው አከፋፈላችን የሚሆነው 10% ዳውን ፔመንት የሚከፍሉ ደንበኞቻችንን ለ36 ወራት 1% እየከፈሉ 36% ይከፍላሉ። የመጀመሪያ 10% ከፍለዋል፣ 46% ከፈሉ ማለት ነው። ስንት ይቀርባቸዋል? 54% ይቀርባቸዋል ማለት ነው። ይህንን 54% ቁልፉንና ካርታውን ስናስረክባቸው የሚከፍሉ የሆነ እዚህ ላይ ኢንቨስት እንድታደርጉ ብዙዎቻችሁን እመክራችኋለሁ። ስቱዲዮ 36 ካሬ፣ ባለ አንድ መኝታ 57 ካሬ፣ ባለ ሁለት መኝታ 125 ካሬ 25000 ካሬ ላይ ያረፈ ጌትድ ኮምፓውንድ አፓርትመንት ነው። ሜክሲኮ የድሮ ጥይት ቤት ወይም አፍሪካ ዩኒየን ፊት ለፊት ላይ ነው ያለው። እንግዲህ ይሄ ሎኬሽን ሁላችንም እናውቀዋለን። በዶላር የምታከራዩት በዶላር የምትሸጡት ኢንቨስተሮች ኢንቨስት ቢያደርጉ ምን ይጠቀማሉ የሚለውን እንግዲህ ይሄን ሁላ አጥንተን ካለው ከድርጅቱ ኤክስፔሪየንስ አንጻር ለኢንቨስተሮች በጣም ቆንጆና ተመራጭ የሆነውን ነገር ነው ያቀረብንላችሁ። ይህን ሳይት እንግዲህ መጥታችሁ ለመጎብኘት ታች በምናስቀምጥላችሁ ስልክ ይደውሉልን።